ምላሹን ለእናንተ ተዋል። ቅዱሳን ዛሬ በእግዚአብሔር ፈቃድ ከእናንተ ጋራ በአንድ ጉዳይ ለመነጋገር አስቤያለሁ። እሱም በእግዚአብሔር ቃል ነው። ኤፌሶን ምዕራፍ 1 ቁጥር 15 እስከ 23። ስለዚህ በጌታ በኢየሱስ ስላላችሁ እምነት ቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኋችሁ ስለእናንተ ምስጋና ማቅረብን አላቋረጥኩም። ሐዋርያው ጳውሎስ በዚህ ምዕራፍ 1 ቁጥር 15 ላይ አንድ ወሳኝ ሁለት ነገሮችን ያስነሳል። በጣም የሚጠቅሙ ነገሮች የኤፌሶንም ምዕመናን በጣም ያመሰግናቸዋል። በሁለት ምክንያት ማለት ነው። አንደኛ በኢየሱስ ስላላችሁ እምነት፣ በጌታ በኢየሱስ ክርስቶስ ያላችሁ እምነት አስደስቶኛል ብሎ ስለእናንተ ይህንን ሳስብ እግዚአብሔርን እንዲባርክ አድርጎኛል። ሁለተኛ ደግሞ በመካከላቸው ስላለው ፍቅር ያመሰግናቸዋል። ለቅዱሳን ስላላችሁ ፍቅር ሁሉ ስለእናንተ ሳላቋርጥ እግዚአብሔርን አመሰግናለሁ ብሎ ይናገራል። በጣም የሚገርም ነው። የኤፌሶን ምዕመናን ውስጥ ሐዋርያው ጳውሎስ ይህን ሁለት ወሳኝ ነገር በመካከላቸው ስላለ በመካከላቸውም ስላየ እግዚአብሔርን ስለነሱ ያከብራል፣ እግዚአብሔርን ስለነሱ ያመሰግናል፣ እግዚአብሔርን ስለነሱ ከፍ ያደርጋል። አንደኛ በኢየሱስ ክርስቶስ ስላላቸው እምነት በደንብ ይናገራል። በጣም ጥሩ እምነት አለ። ኢየሱስ ብቻውን ሊያድን እንደሚችል፣ ኢየሱስ ክርስቶስ አማላጅ እንደሆነ፣ ኢየሱስ አስታራቂ እንደሆነ፣ ኢየሱስ የፍቅር ሁሉ መሰረት እንደሆነ በደንብ አረጋግጦ ለነሱ ማስተማር ብቻ ሳይሆን ካስተማረ በኋላ በሕይወታቸው ስላየ እግዚአብሔርን በጣም ስለነሱ ያመሰግ በኢየሱስ ስላለው እምነት። ሁለተኛው በኢየሱስ ክርስቶስ ካላቸው እምነት በተጨማሪ በመካከላቸው የቅዱሳን መደጋገፍ አለ፣ ፍቅር አለ፣ መተባበር አለ፣ መተጋገዝ አለ። አንዱ ሌላኛውን ያግዛል፣ አንዱ ለሌላኛው መልካም ያደርጋል። በቃ ይሄና ለቅዱሳን ስላላችሁ ፍቅር እኔ እግዚአብሔርን እጅግ አመሰግናለሁ ብሎ እግዚአብሔርን ያመሰግናል። ማለት ይህም ጥያቄ ነው ጠየቀ። ሰዎች እኛን አይተው በእኛ ምክንያት እግዚአብሔርን እንዲያመሰግኑ የሚያደርግ ሕይወት በእኛ ይኖር ይሆናል? ምናልባት ሰው እኔን አይቶ፣ ሰው አንተን አይቶ፣ ሰው አንቺን አይቶ እግዚአብሔርን ስለ አንተ አመሰግናለሁ የሚል መናገር እንድችል የሚያደርግ የሚያስብል ሕይወት ይኖረን ይሁን? ምላሹን ለእናንተ ተዋለሁ። ሰዎች እኛን አይተው እግዚአብሔርን ማመስገን የሚችሉበትን እግዚአብሔርን ከፍ እንዲያደርጉ ሊረዳቸው የሚችለውን ነገር ማግኘት እንዲችሉ የሚያደርግ ሕይወት እንድንኖር የሰማይና የምድር ጌታ እግዚአብሔር በጸጋው ይደግፋል። ዘመናችሁ ይባረክ። ከክፉ እግዚአብሔር ጠብቃችሁ የእምነትና የፍቅር ሰው እግዚአብሔር ያደርጋችሁ። አሜን።